ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምኖት ማሐፀነ ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእዜስ ምእየ ማርያም ፀይ ወላ ዓለም ነአኩተከ እግዚኦ ሲባከ ነባረከከ እግዚኦ ነታመነከ ነስእለከ እግዚኦ ወናስተበቅዐከ ነገኒለከ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚእ አጋዕዝት ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘይብል አንተ ሙሰ ሰው ተጸልዩ ከመዝ በሉ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናስተበቅዐኪ ማዕርቤናዊ ከመ ብኪ በእንተሃና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ በአምላኬ ወመድኃኒየ እስመሬ ሕማማ ለአመቱ ናሁ ይእዜሰ ያስተበጽዑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳሃሉኒ ለትውልደ ትውልድ ለለ ይፈርህው ወገብረ ኃይለ በመዝራይቶ ወዘረዎሙ ለለ ያብዩ ህሊና ልቦሙ ወነሰቶሙ ለኃያላት መናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ራቆሙ ለውላን ወተወኩል እስራኤል ቁሪሆ ተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክኒ ወቀድስኒ እግዝእትየ ፍትሕኒ ወአንጽሕኒ እማእሰሩ ለሰይጣን እሙለ መድኅን ወለተ ብርሃን በከመ ባርኪዩ ለቅዱስ ኤፍሬም ማርያም ንጽሕት ሣሊተ ምሕረት ለውሉደ ሰብእ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ኦ እግዚኦ ቃቤ ሕይወቱ ወስረይ ኃጢአቱ ወደምስስ ጸላቱ ለገብርከ ፍቅረ ማርያም ኦ እግዚኦ ቃቤ ሕይወታ ወስረይ ኃጢአታ ወደምስስ ጸላታ ለዓመትከ ወለተ ኪዳን ትዳራችሁን ይባርክላችሁ። አብርሃምን በሳራ ያዕቆብን በርብቃ ኤልሳቤጥን በዘካርያስ የባረከ እግዚአብሔር እናንተን ይባርካችሁ ይቀድሳችሁ። ቃል ኪዳናችሁን እስከ መጨረሻ አጽንቶ የተባረከ ዘመን ያደርግላችሁ። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአት በደላችን ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቡሩክ። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። እግዚኦ መሐረነ ክርስቶስ 12 ጊዜ እንበል። ከማሁ በእንተ ማርያም ማረን እንበል። አውቀን በድፍረት ሳናውቅ ደግሞ በስህተት የሰራነውና ሥራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያክብርልን፣ እስከ መጨረሻው እግዚአብሔር ያጽናችሁ። ባጭሩ ጋብቻ ለሶስት ነገሮች ያስፈልጋል። አንደኛው ለመብዛት በዝቶ ለመሰባሰብ ነው። ጋብቻ ማለት ተጋቡ፣ ተሰበሰቡ፣ መሰብሰብ ነው። ስለዚህ ዛሬ ወንድማችን ሀሳባችሁንም ኑሯችሁንም ሰብሰብ አድርጋችሁ አንድ እንድትኖሩ የተዘጋጀ ነው ማለት ነው።
ሁለተኛው ደግሞ ለመረዳዳት ነው። ከዛሬ ጀምራችሁ በይበልጥ እየተጋገዛችሁ መኖር ነው ማለት ነው። ሶስተኛው ደግሞ ራሳችሁን ጠብቃችሁ እንደዚህ ደግሞ እናንተ ወልዳችሁ ዘር አፍርታችሁ በዚህ መልኩ ህዝቦች ሀገራችሁንም ራሳችሁንም እንድትመሩ ነውና እንግዲህ ፍቅራችሁን እግዚአብሔር ያጽናላችሁ። ሌላኛው ያው በቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 ጀምራችሁ ስታነቡት 50% ወይም 50-50 ዛሬ ስልጣን አላችሁ። እሺ አንቺ በሱ ማዘዝ ትችላለሽ በሙሉ አካላቱ፣ አንተም ደግሞ በሱ አካላት ማዘዝ ትችላለህ። በራስ ማዘዝ አትችልም። ዛሬ እንግዲህ ሙሉ ስልጣን የተሰጠበት ቀን ነውና ዛሬ በሰላም እንግዲህ አንቺ በሱ አዘሽ እሱም ባንቺ አዘው እንዲኖር የእግዚአብሔር ፈቃድ ይሁንልን። ለዚህ ያልበቃችሁትን እግዚአብሔር ያብቃችሁ። ወስብሐት ለእግዚአብሔር። ይቆየን። ተወዳጇ ተዋናይት እንግዲህ 8 አሪፍ ፊልሞችን ሰርታለች። አሁን ደግሞ አንድ ያልወጣ ፊልም አላት። እሱ ብቻ ሳይሆን ሚውዚክ ቪዲዮ ላይ ከአሁን በፊትም አሁንም በቅርቡ በመስራት ትታወቃለች እና የጋብቻዋ ምክንያት የሆነው በሚውዚክ ቪዲዮ ላይ መሳተፏ ነው። በደንብ ላብራራው። እሱ ነው የምልሽ እኮ የሰው ልጅ እድል ነው እንጂ እቺ ልጅ ያልተሳተፈችበት መድረክ የለም። አይ ሚውዚክ ቪዲዮ አልሰራችም። ኧረ ተወኝ፣ ከሚውዚክ ቪዲዮ የባሰ ስንት መድረክ ተታጭ አልሆነም። እሷን ተዋት፣ ወደ ጉዳዮች። ተወዳጇ ተዋናይት እንግዲህ ፍናን እንግዲህ ማሬ 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 የሚል ዘፈን ካሁን በፊት ከሱ ባለው ጋር ሚውዚክ ቪዲዮ ሰርታ ነበርና አሁን እንግዲህ ወደፊት ባሏ የሚሆነው ሰው ኤግዚቢሽን ማዕከል ይታደማል። ፍቅረ አብ ይባላል እና ኤግዚቢሽን ማዕከል ከጓደኞቹ ጋር ታድሞ የዛሬ 10 ዓመት እሱ ባለው ቢስ ቢስ የተባለ 4 ጊዜ ቢስ ቢስ የተባለ ዘፈነው ማለት ነው ማሬ ማሬን። እና እንዴት ቢወዱት ነው አዲስ ዘፈን ነው እያለ ሲጠይቅ ከጓደኞቹ አንዱ እንዴ አላየውም እንዴ ክሊፑን ብሎ ማሳየት። ያደለው ሰው ልብ በይ ያደለው ሰው ልብ በይ። በአካል እንዳልሽ አንቺ እንዴ ልጅ እኮ የጋራ የሆነ ጓደኞች አሉን ማለት እሱ ጓደኞቿን ያውቃል እሱ ፍቅረ አብ ማለት ነው። በዚህ ነው የተጀመረው። የዛሬ 10 ዓመት በዚህ አጋጣሚ ተጀመረ። ከፍቅረ አብ ጋር አብረው በፍቅር ደስ ይላል። እንዲህ አይነት እኮ የመጠናናቱም መተያየቱም መግባባቱም ላለፉት 10 ዓመታት ሆነ ማለት ነው። እና ነገ እንግዲህ ፍቅረ አብ ሽማግሌ ይልካል። በጣም እሷ እንደምትለው በቃ የእናቴ ጸሎት በጣም እናቴን የሚያከብር ቤተሰቤን የሚያከብር ሰው ነውና ባሌ ብቻ ሳይሆን ወንድሜ ሁለ ነገሬ ነው ያለችው። እና እንዲህ አይነት ባል ይስጥሽ። ምናልባት እኔ ምን አይነት ሙያ ላይ ነው ያለው ብዬ ጠይቂያት ነበር። ኮንስትራክሽን ውስጥ ነው የሚሰራው። አዎ ይሄማ ሙያሽ ነው። መገምገም ሰው መገምገም እንጂ አንቺ እዚህ ለምን ደርሰሻል አንቺ? ሰው በክሊፕ አይቶ ዘሎ ገብቶ ውስጥ ከክሊፕ ተሻግሮ ይገባል። በአካል ምን እንጂ የሚሻልሽ አሁን ክሊፕ ስሪ። ሌላው ምናልባት ሰርግም አለ ጥር ላይና ለመጠራት በእሷ በኩል እንግዲህ አብረዋት ፊልም በመስራት የሚታወቁት እነ ማርታ ጎይቶም እነ ናኦሚን ጨምሮ እነ ህይወት ዮሐንስ፣ ማርታ ወዳጆቿ ጓደኞቿ ሚዜ እንደሆኑ ነገራኛለች።
ቅዱስ